ሰላም እንዴት ናችሁ? የ433 ክሪፕቶ ፋሚሊ ቤተሰቦች፣ ዛሬ ደግሞ እንዴት አድርገን በቀላሉ ባይቢት አፕሊኬሽን ክሬት እና ቬሪፋይ ማድረግ እንደምንችል አሳያችኋለሁ። ፈረስት ባይቢት አፕሊኬሽን እንገባለን። ደን እንደዚህ አይነት ፔጅ ይመጣልን። ሳይን አፕ የሚለውን እንጫናዋለን። ደን ክሬት አካውንት እንለዋለን። ደን ጉግል የሚለውን እነካዋለን። ከዛ ያላችሁ ኢሜይልን ያስመረጣችኋል። መክፈት የምትፈልጉበትን ኢሜይል ክሊክ ታደርጋላችሁ። ትንሽ እንደዚህ ብሎ ይመጣላችኋል። ትንሽ ሪሎድ አድርጎ እንደዚህ አይነት ካፕቻ ይመጣላችኋል። እንደምታዩት ቀስታ ምልክት ወስዳችሁ ወደዛ ታስቀምጣላችሁ። ቬሪፋይ ሳክሽን ሲላችሁ 6 ዲጂት ያለው ፓስወርድ ወደ ኢሜይላችሁ ይላካል። ዋን ታይም ፓስወርድ ማለት ነው። ደን ጂሜይል ውስጥ በመግባት ኦቲፒ ወይም ዋን ታይም ፓስወርዳችን እንወስዳለን። እንደዚህ ካልመጣ አንዴ ሪሎድ እናደርገዋለን። ሪሎድ ስላደረገው መጣልን። ዋን ታይም ፓስወርዳችን እንወስዳለን። እንደምታዩት 6 ዲጂት ያለው ፓስወርድ ወደ እዚህ እናስገባለን። ካስገባን በኋላ እንደዚህ አይነት ፔጅ ይመጣልናል። ቬሪፋይ ነው የሚለውን እንነካዋለን። ደን እዚህ ኢትዮጵያ አድርገን አክሴፕት የሚለውን ነክተን ኮንፊርም እንለዋለን። ከዛ እንደዚህ አይነት ብዙ አማራጭ ያላችሁ ፓስፖርት ካላችሁ፣ አይዲ ካርድ ካላችሁ፣ ድራይቨር ላይሰንስ የፈለጋችሁትን ካላችሁ፣ እኔ አይዲ ካርድ ስላለኝ በአይዲ ካርድ ነው ማድረገው። ደን ቬሪፋይ የሚለውን ተጭነን እንደዚህ አድርገን በናሽናል አይዳችን መክፈት እንችላለን ማለት ነው። ናሽናል አይዲ ካስገባን በኋላ እንደዚህ አይነት ፔጅ አምጥቶ አንደር ሪቪው ብለናል ማለት ነው። ከዛ ከ24 ሰዓት ውስጥ ቬሪፋይ ሲሆን መሰጅ ወደ ኢሜይላችሁ ይገባላችኋል ማለት ነው።